context of democracy, the acceptance and criteria of elections refer to the principles and standards that ensure elections are legitimate, fair, and representative of the people's will. ይህ ማለት ምን ማለት ነው? ምርጫ በደንብና በመስፈርቱ መሆን ያለበት አንደኛ ሌጂትሜት ነው፣ ህጋዊ መሆን አለበት። ሁለተኛ ፌር ተገቢ ወይም አድሎ ያልሆነ መሆን አለበት። ሶስተኛ ያን ሀገር የሚመርጠውን ህዝብ ጠቅላላ ህዝብ ሪፕሬዘንታቲቭ የሚወክል ወይም ኢንክሉሲቭ መሆን አለበት። ለምሳሌ የኢትዮጵያ 120 ሚሊዮን ህዝብ አላት ብለን ካል በዚህ ምርጫ 1/3 ወይም 40 ሚሊዮን ህዝብ በምርጫው ተመዝግቦ ካርድ በመውሰድና በመምረጥ መቻል አለበት ማለት ነው። ያለበለዚያ ህዝቡን የሚወክል ድምጽ ተሰጥቷል ለማለት ያስቸግራል። እና ይህን እንድትገነዘቡት እያልኩ በሌላ ቪዲዮ እስከምንገናኝ መልካም ጊዜ